ውድ ኢትዮጵያውያን እንኳን ለሰባተኛው ምርጫ በሰላም አደረሳችሁ። የዘርፎችን ምርታ እያረጋገጠ ያለው በስንዴ ነዶ የሚወከለውን ብልጽግና ፓርቲዎች ነን። እንደሚታወቀው ብልጽግና ፓርቲ የተረከበው ኢኮኖሚ ዝቅተኛ ምርታማነት ያለው በእዳ የጎበጠ በነጠላ ዘርፍ ላይ የተመሰረተና ሀገራችንን ለከፍተኛ ኪሳራ የዳረገ ነበረ። ፓርቲያችን በመደመር እሳቤ በብዙሃ ዘርፍ የኢኮኖሚ አቅጣጫ ብዙሃ ዘርፍ ተዋናያንን በማሳተፍ ሰፊ የሆኑ ምርታዎችን አስመዝግቧል። በተለይ ወረቶችን ከተበተኑበት በማሰባሰብ አቅሞቻችንን በማከማቸትና በማጠናከር የዋና ዋና የአምራች ዘርፎች ወደ እድገት መዋዕር እንዲገቡ አድርገናል። በዚህም የኢኮኖሚ ድሎችን እያሰፋን አይበገሬነትን እያገለበትን የሀገራችንን እምቅ ጸጋዎች እየተጠቀምን እንገኛለን። እነዚህን ዘርፎች በተለይ ማኒፋክቸሪንግ፣ ቱሪዝምንና ማዕድንን ፓርቲያችን ዋነኛ የሀገራችን የኢኮኖሚ ራዕይ ማሳኪያ አድርጎ የሚያያቸው ናቸው። በ2023 የአፍሪካ የብልጽግና ተምሳሌት ለማድረግ እንዲሁም ደግሞ በ2040 ሀገራችንን ከዓለም 20 ግዙፍ ሀገራት አንዷ ለማድረግ በትትርና እየሰራ ያለ ፓርቲ ነው።